ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በቀደም አውርዱት ያልኳችሁ አፕሊኬሽን አልሰራም ላላችሁ ሰዎች አሁን ቪዲዮ ሰርቷለሁ እና እስቲ እንየውና የድሮን አፕሊኬሽን ደልቱት። የድሮን አፕሊኬሽኑን ያወረዳችሁትና እሱን ደልቱት እና አዲስ አከፋፈት ነው ምን ከፍተው ከሱ ጋር አብረን እንክፈት ያርሰራላችሁ ማለት ነው። ስለዚህ አብረን እንሰራለን። አሁን ኢንሻአላህ ወደ ቪዲዮ እንግባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኻሊድ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ኢንሻአላህ በአዲስ ቪዲዮ ተገናኝተናል ማለት ነው። እሱም ባለፈው ስለለቀኩት ቁርአን የሚያስቀራው አፕሊኬሽን ስለሱ በተደጋጋሚ ሲጠይቁኝ የነበረውን ጥያቄ ለመመለስ ነው ማለት ነው። የመጀመሪያው ጥያቄ ፕሌይ ስቶር ላይ የምታወርዱት አፕሊኬሽን ከ7 ቀን በኋላ ክፍያ ይጠይቃል ነው። እስከ 7 ቀን ብቻ ነው ነፃ የሚያስቀራን፣ ከዛ በኋላ ይጠይቃል የሚለው ነው። ይሄ ኢንሻአላህ ፕሌይ ስቶር ላይ የምታወርዱት አፕሊኬሽን ከ7 ቀን በኋላ ክፍያ ይጠይቃል ማለት ነው። ከዛ በኋላ ይሰራልንም ለ7 ቀን ብቻ ነው። ግን ይሄን ራሱ አፕሊኬሽን ቴሌግራም ሊንኬ ኮሜንት ላይ መጀመሪያው ላይ ያለ ፒን አድርጌዋለሁኝ። ከቴሌግራም ቻናሌ ገብታችሁ ታወርዳላችሁ ማለት ነው። ትክክለኛውን አፕሊኬሽን ክፍያም ምንም የለውም። ያነው ራሱ አፕሊኬሽን ነው። ሁሉም ነገር የተከፈተበት አፕሊኬሽን ነው ማለት ነው። ፕሌይ ስቶር ላይ የምታገኙት ለ7 ቀን ብቻ ነው የሚያስጠቅማችሁ። ከዛ በኋላ ክፍያ ይጠይቃል ማለት ነው። ይሄ ግን ቴሌግራም ላይ ዳውንሎድ የምታደርጉት አፕሊኬሽን ክፍያ ምናምንም የለውም። ያነው ራሱ አፕሊኬሽን ነው። አጠቃቀሙም ያነው ነው። ብቻ ይሄ ክፍያ ምናምን አይጠይቅም ማለት ነው። አንዴ ብቻ እንከፍታል። ከዛ በኋላ አስተፈለግነው ጊዜ ድረስ መጠቀም እንችላለን ማለት ነው። የሱን ኦሬዲ ፒን ያደረገውን ይሄው እኔ ኮሜንት የመጀመሪያ ኮሜንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። እኔ ፒን አድርጌላችኋለሁ። ሶ ፒን ያደረኩላችሁ የቴሌግራም ቻናል ገብታችሁ የሱ የራሱ ቻናል ነው። ገብታችሁ አፕሊኬሽኑን ማውረድና ማግኘት ትችላላችሁ ማለት ነው። የሱ የቴሌግራም ቻናል ነው። የሱን ፒን አደረገላችኋለሁ። ገብታችሁ አፕሊኬሽኑን ማውረድ ትችላላችሁ። አንዴ ብቻ እንከፍታለን። ሌላኛው ጥያቄ ኢሜል አከፋፈት ያልቻለ እንዴት ነው የምንከፍተው የሚለው ነው። ኢሜል እንዴት ነው የሚከፈተው የሚለው ብዙ ቪዲዮዎች ተሰርተዋል ዩቲዩብ ላይ። እሱን ሰርች በማድረግ ዋናው ነገር የሚያስፈልገን ኢሜል ነው ማለት ነው። አንድ ጊዜ ብቻ በደንብ ስቴፑን ተከትላችሁ ከከፈታችሁ ብዙ ጊዜ ትቀራላችሁ ማለት ነው። ሳትቸጋገሩ እንደፈለጋችሁ ትቀራላችሁ። ኢሜሉን ብቻ ቪዲዮውን በደንብ በመከታተል ያንኛውን ቪዲዮ አላያችሁ ካላችሁ የገባችሁ በማየት በደንብ ይገባችኋል ማለት ነው። ዋናው ነገር ኢሜል ታዘጋጃላችሁ ማለት ነው። ባለፈው ያወረዳችሁ ከፕሌይ ስቶር ደግሞ ትሰርዙትና እንደገና ከቴሌግራም ቻናሌ ላይ ገብታችሁ ታወርዳላችሁ። በመጀመሪያ አፕሊኬሽኑን እዛው ላይ ያወረዳችሁ ትከፍታላችሁ። ከማውረዳችሁ በፊት ግን በፊት የነበረውን ያወረዳችሁትን ባለፈው ከፕሌይ ስቶር ያወረዳችሁትን አፕሊኬሽን መሰረዝ ይኖርባችኋል ማለት ነው። ያንን አፕሊኬሽን ከሰረዛችሁ በኋላ ቴሌግራም ሊንክ ያለ ከኮሜንት ላይ እዛ ውስጥ ገብታችሁ አፕሊኬሽኑ አለ ማለት ነው። ያንን ዳውንሎድ ካደረጋችሁ በኋላ ትከፍታላችሁ ማለት ነው። ከዛ ኢሜል የባለፈው የተጠቀማችሁበትን ኢሜል ሳይሆን ሌላ ኢሜል ትጠቀማላችሁ ማለት ነው። አዲስ ለራሱ ልክፈት ካላችሁ ኢሜል እንደገና አዲስ ክፈቱ። ለዚህ ብቻ መጠቀሚያ የሚሆን ትከፍታላችሁ ማለት ነው። ኢሜል ቪዲዮ በማየት ኢሜል መክፈት ማትችሉ ካላችሁ ቪዲዮ በማየት ትከፍቱና እንዴት እንደሆነ አሁን አሳያችኋለሁኝ ማለት ነው። በደንብ ተከታተሉ። ሰምታችኋል ብዬ ተስፋ አድርጋለሁ። የድሮን በቀደም ያወረዳችሁትን አጥፉት፣ ድሌት አድርጉት። ሰው አዲሱን ትከፍታላችሁ። አዲሱን እሱ ፒን ያረኩት የመጀመሪያ ኮሜንት ላይ ፒን ያረኩትን ነው ሁላችሁ ግቡና ቴሌግራሙ ላይ እሱ ቴሌግራም ውስጥ ገብታችሁ አውርዱት አፕሊኬሽኑን። ከቴሌግራም ቻናሌ ላይ ያገባችሁ በኋላ ታገኙታላችሁ እንዳልኳችሁ አፕሊኬሽኑን። የባለፈውን ግን ቀድማችሁ ትሰርዛላችሁ። የባለፈውን ያወረዳችሁትን ትሰርዙትና ያንንም ኢሜል አትጠቀሙ። የባለፈውን የተጠቀማችሁትን ካወረዳችሁ በኋላ አፑን ነው እንደምታዩት እንደ ባለፈው ነው፣ ምንም ልዩነት የለውም፣ ይመጣላችኋል ማለት ነው። ከዛ አፕሊኬሽኑን ከነካችሁ በኋላ እዚህ መጀመሪያ ላይ ሳይን አፕ ዊዝ ኢሜል የሚል አለ። እሱን የመጀመሪያውን እንነካዋለን ማለት ነው። ከነካኑ በኋላ እንደምታዩት 3 ድሮት ያመጣልናል። የመጀመሪያው ኢሜል የሚለው ነው። አዲስ ኢሜል ባለፈው ያልተጠቀማችሁበትን ኢሜል አዲስ ኢሜል ማለት ነው። ለዚህ አፕሊኬሽን ያልተጠቀማችሁት ኢሜል ሌላ ኢሜል ካላችሁ ተጠቀሙ፣ ከሌለ ደግሞ እንደገና ከፍታችሁ አድርጉት ማለት ነው። ለትንሽ ጊዜ ነው ለኢሜል ሲስተም ከፍቱ ነው እንጂ ፕሮሰሱ ትንሽ እንትን ቢል ታዛ ከከፈታችሁ በኋላ ዘና ብላችሁ ተጠቀማላችሁ ማለት ነው። እዚህ ላይ ኢሜልን አስገባለታለሁ። አስገባውለት ማለት ነው። እዛ ሁለተኛው ስንኩት ራሱ ዩዘርኔም ራሱ ይሰጣችኋል። ሁለተኛው ንክት ስታደርጉት ከዛ ወደ ሶስተኛው ሄዳችሁ ፓስወርዳችሁን ታስገባላችሁ ማለት ነው።
እኔ ራሴን ፓስወርድ ያስገባው ነው። እናንተ ለዛ ኢሜል ስትጠቀሙ ያስገባችሁትን ፓስወርድ መያዝ አለባችሁ። ፓስወርዱን እዚህ ላይ ታስገባላችሁ ማለት ነው። የኢሜሉን በትክክል ስፔሊንግ ትክክል መሆናችሁን አይታችሁ መጀመሪያው ላይ ታስገባላችሁ። ሁለተኛውን ስነኩት ራሱ ይሞላላችኋል። ሶስተኛው ነው ዋናው ፓስወርድ የሚለው። ፓስወርድ የሚለው ላይ ግን የኢሜል የሞላችሁትን ትክክለኛው ፓስወርድ መሆን አለበት ማለት ነው። ካልሆነ አያሳልፋችሁም ማለት ነው። ትክክለኛውን ፓስወርድ ይዛችሁ ታስገባላችሁ። ከዛ ክሬት አካውንት የሚለውን ትነኩታላችሁ። ከዛ እየዞረ ነው። ያው አሁን ላይ ትንሽ አንዳንድ ጊዜ በኔትወርክ ችግር በመናምን ሊያቆያችሁ ይችላል እንዳው ከዛ ኢሜል ይልክላችኋል ማለት ነው። በዛ በከፈታችሁት ኢሜል ኮድ ይልክላችኋል ማለት ነው። እዚህ ላይ ኮድ አስገቡ ይላችኋል። ከዛ ወደ ኢሜላችሁ ይመጣላችኋል ኮድ ገብቶላችኋል ብሎ ወደ ኢሜላችሁ ስከሄዱ ኮድ እንደገባላችሁ ይልክላችኋል ማለት ነው። አሁን ቀጥታ ምንድነው የምናደርገው? ስልኩን እንወጣና እሱ እንዳለው የከፈታችሁት ጂሜል ፓስወርድ ይልክላችኋል። የከፈታችሁት ጂሜል ፓስወርድ ሲልክላችሁ ከስልካችሁ ተወጡና የከፈታችሁትን ጂሜል የላክላችሁን ፓስወርድ ታስገባላችሁ ማለት ነው። የላክላችሁን ዲጂት ታስገባላችሁ። በጣም ቀላል ነው። አሁን እሱ እየነገራችሁ ያለውን እያንዳንዱን ስቴፕ የምትከተሉ ከሆነ አፕሊኬሽኑ ይሰራላችኋል ማለት ነው። ወደ ኢሜሉ ገብተን የተላከልንን ኮድ ነው የምናየው ማለት ነው። ይሄው እዚህ ላይ ኮድ ልኮልኛል ማለት ነው። እዚህ ላይ እንደምታዩት ኢሜል ውስጥ ነው የምትገቡት። ኮድ የሚልክላችሁ በኢሜል ስለሆነ ፊት ለፊት ይመጣላችኋል በኢሜል ኮድ ገባ የሚል ማለት ነው። እዛ እዚች ጋር ያለችውን ቁጥሯን እንይዛታለን ማለት ነው። እዚች ጋር ያለችውን ቁጥር ይዘን ወደ አፕሊኬሽኑ ሄደን እናስገባለን ማለት ነው። ይሄው እንደምታዩት አስገባሁኝ እኔ። አሁን ቀጥታ ወደ አፕሊኬሽኑ ወሰደኝ ማለት ነው። አጠቃቀሙ እንደባለፈው ነው። ምንም የተለየ ነገር የለው። ያንን ቪዲዮ በደንብ ስታዩት ይገባቸዋል ማለት ነው። እቺን ኤክስ እንትነኩና እንደባለፈው ማስጀምረው ማለት ነው። ይሄ እንደምታዩት ይሄው እዚህ ጋር ምንም አይነት ክፍያም አይጠይቅም። ከ7 ቀንም በኋላ ከምንም ቀን በኋላ የሚጠይቀው ነገር የለም። መጠቀም ብቻ ነው ማለት ነው። ብቻ እንደነገርኳችሁ ኢሜሉ ላይ በደንብ ተጠቅቃችሁ ኢሜል አዲስ ኢሜል ከፍታችሁ አፕሊኬሽኑን ግን ፕሌይ ስቶር ላይ አታገኙትም። እኔ ቴሌግራም ላይ ብቻ ነው የምታገኙት። ቴሌግራም ቻናል ላይ ሊንኩ ኮሜንት ላይ አለ። እዛ ላይ በመግባት አፕሊኬሽኑን አወርዱት። ፕሌይ ስቶር ያለው ክፍያ ይጠይቃል። ባለፈው ያወረዳችሁት እስከ 7 ቀን ብቻ ነው የሚያስጠቅመን። 1 ሳምንት ብቻ ነው ነፃ የሚያስጠቅመን ማለት ነው። ይሄ እንደምታዩት አጠቃቀሙ እንደባለፈው ነው። እቺ አይኑ ምልክቷን ስነኩት ይመጣል ማለት ነው። ከዛ እቺን አረንጓዴዋን ባለፈውን ቪዲዮ አላያችሁ ገብታችሁ እንዳድስ እዩት። ባለፈውን ቪዲዮ አጠቃቀሙ ያለው ራሱ አፕሊኬሽኑ ስለሆነ ማለት ነው። በተደጋጋሚ ደግሞ ሌሎቻችሁም ስጠይቁት የነበረው ጥያቄ ሱራ እንዴት ነው የምንቀይረው? ፋቲሃ ብቻ ነው የመጣብን ላለው እዛ ቪዲዮ ላይ አስረድቼ ነበር። ብዙዎቻችሁ አልገባችሁም። ይችን አልፋቲሃ የሚል መጀመሪያ ላይ ይችን የምታዩትን አንድ የስነኩት የሱራ ዝርዝር ያመጣልና አንድ የምታዩት አንድ ቁጥር ብሎ አልፋቲሃ፣ አልበቀራ፣ አሊ ኢምራን፣ አኒሳ እያለ ያመጣልና ወደታች ድረስ እንደምታዩት ሁላ ዝርዝር ሙሉ ቁርአኑ አለ። 30ውን ጁዝ እዚህ ላይ ታገኛላችሁ ማለት ነው። 30ውን ጁዝ የፈለጋችሁትን አሁን ሱረቱ ተካሱር መቅራት ከፈለጋችሁ ይሄው 102 ሱረቱ ተካሱር የሚለውን አንድ ጊዜ እንነካዋለን። ወደ ሱረቱ ተካሱር ወሰድን ማለት ነው። እንደምታዩት የፈለጋችሁትን ሱራ ይችን እየነካችሁ መምረጥ ነው። ሱራ የፈለጋችሁትን ትቀይራላችሁ ማለት ነው። ለመቅራት ስትፈልጉ ባለፈው እንዳየን ነው ይችን አረንጓዴዋን ምልክት ትነካላችሁ ማለት ነው። ማይኩን ታበሩለታላችሁ። አሁን ጀምሯል ማለት ነው። መቅራት እንጀምራለን። አሁን ሱረቱ ተካሱር ከሆነ መቅራት የፈለግነው እንጀምራለን። እንዳያችሁት ነው እንግዲህ ይሄን ያህል በጣም ቀላል ነው። አፕሊኬሽኑን ካወረዳችሁ በኋላ ደግሞ ቁርአናችሁን መቅራት ትችላላችሁ፣ ማንበብ ትችላላችሁ። በጣም ይጠቅማችኋል። ስለዚህ ቀጣይ ደግሞ ቀጣይ ደግሞ እኔ በሌላ ቪዲዮ እመጣለሁ። አሁን ይሄን ቀጣዩን ማየት ስላለባችሁ ነው ይሄን ያመጣውላችሁ። ሰው ቀጣይ ደግሞ በሌላ ቪዲዮ እመጣላችኋለሁ ማለት ነው። ቢስሚላሂ ራህማኒ ራሂም አልሃኩሙ ተካሱር ሐታ ዙርቱሙል መቃቢር ከላ ሰውፈ ተዕለሙን ከላ ለው ተዕለሙን ይሄው ሳልፍ አያቱን ያሳየኛል ማለት ነው። እንደምታዩት ድምጽ ያሰማል። አስተካክዬ እስካልቀረሁት ድረስ አይቀጥልም። ባለፈው እንዳየን ነው ማለት ነው። ከዛ ثم كلا سوف تعلمون
كلا لو تعلمون علم اليقين ايوه هنا اسالفኝ አስተካክዬ ስቀረው ማለት ነው አስተካክላችሁ ካልቀራችሁ አያሳልፋችሁ ማለት ነው ቀርታችሁ ጨርሱ ባለፈው እንደተነጋገር ነው አረንጓዴዋን እንነኩት አረንጓዴዋን ስነኩ አቆማችሁ ማለት ነው ስተታችሁን ይችን የቅንጭላት ምልክት የመሰለውን ይችን ስነኩት በዝርዝር ያመጣል አንደ ባለፈው መጀመሪያ ያለፋችሁት ብሎ ثم كلا سوف تعلمون የሚለውን ቀጣይ ደግሞ كلا لو تعلمون علم اليقين የሚለውን እያለ ያሳየናል ማለት ነው በደንብ የባለፈውን ቪዲዮ ተከታተሉት ስለ አፕሊኬሽኑ ማለት ነው ምን እንደሆነ አጠቃቀሙ የሚለው ይሄ ብቻ ክፍያ የማይጠይቀው ቀለል ያለው አፕሊኬሽን ይሄ ነው ማለት ነው የባለፈው ራሱ አፕሊኬሽን ነው ግን ይሄ ሳምንት ብቻ አይደለም استفلغنو ድረስ ክፍያ የለውም አንዴ ብቻ በደንብ በመከታተል ቪዲዮውን በደንብ በማስተዋል ይመቻችሁ ቀጣይ በሌላ ቪዲዮ እንመጣለን ሰላም አለይኩም ወራህመቱላሂ ወበረካቱ